በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ሁለተኛ ሳምንቱን ቢይዝም ጥቃቶች መቀጠላቸው ተገልጿል። ፑቲን እና የአሜሪካ አቻቸው ደግሞ ረዘም ላለ ሰዓታት እንደተመካከሩ ነው የተሰማው። አሜሪካ የ$400 ሚሊዮን ወታደራዊ እርዳታ ለዩክሬን ለቀቀች። አሜሪካ ጦሯን ከአውሮፓ ልታስወጣ እንደምትችልም ደግሞ እየተገለጸ ይገኛል። በኢራን ላይ ደግሞ ሌላ ጥቃት ሊፈጸም እንደሆነና እንዳደቡባቸውም አልተሸሸገም። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ አርብ ሚያዝያ 23 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረችና እንዴት እንደዋለች እንዲሁም እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ ንብርት ከተሰሙ ወሬዎች ነግራችኋለሁ። በቅድሚያ ወደ ወሬውና ወደ ዜናው ከማለፋችን በፊት ይህ ወሬ ነጋሪ የተሰኘው የዩቲዩብ ቻናላችን ለመረጃ ምንጮች ጥሩ አማራጭ ነው እና ሰብስክራይብ እያደረጋችሁ የቤተሰቦቻችን አባል እንድትሆኑ ስል እየጋበዝኩኝ ከዓለም አቀፍ አጀንዳው ወሬዎቻችንን እንጀምራለን። እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 2 ህፃናትን ጨምሮ 9 ሰዎች ተገደሉ። እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ላይ ብትደርስም በደቡባዊ ሊባኖስ ሐሙስ ዕለት በፈጸመችው ከባድ ጥቃት 2 ህፃናትን ጨምሮ 9 ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር አስታውቋል። ሁለተኛ ሳምንቱን በያዘው የተኩስ አቁም አሁንም እስራኤል ጥቃቶችን መፈጸሟን ቀጥላለች። እስራኤል ሐሙስ ዕለት የሂዝቦላ መሰረተ ልማት ናቸው ባለቻቸው ስፍራዎች በፈጸመችው ድብደባ 23 ሰዎች መጎዳታቸውን እና ከዚህ መካከል 8ቱ ህፃናት 7ቱ ደግሞ ሴቶች መሆናቸው ሚኒስቴሩ አስታውቋል። ሂዝቦላ በበኩሉ በደቡብ የአገሪቱ ክፍል በሚገኙ የእስራኤል ጦር አባላት ላይ በድሮን ጥቃት መፈጸሙን አስታውቋል። በእስራኤልና በሊባኖስ መካከል በዋሽንግተን ንግግር ከተደረገ በኋላ እንደ አውሮፓውያን አቆጣጠር ከሚያዝያ 16 ጀምሮ የተኩስ አቁም ስምምነት የተደረሰ ቢሆንም ግጭቶች ግን እስካሁን ቀጥሏል። የሊባኖስ ፕሬዝዳንት ጆሴፍ አውን ምንም እንኳን የተኩስ አቁም ቢደረስም እስራኤል ስምምነቱን በመጣስ ጥቃት መፈጸሟን እንደቀጠለች መሆኗን የተቹ ሲሆን በሚደርሱ የአየር ድብደቦች የመኖሪያና የአምልኮ ስፍራዎች እየወደሙ ነውም ብለዋል። እስራኤል ዓለም አቀፍ ሕጎችንና ስምምነቶችን እንድታከብርና በሲቪሎች፣ በሕክምና ባለሙያዎች፣ በሲቪል መከላከያና በሰብአዊ ድርጅቶች ላይ ማነጣጠሯን እንድትጠቁም ጫና መደረግ አለበት ሲሉም አያይዘው ገልጸዋል። እስራኤል በበኩሏ ጥቃቶችን የምትፈጽመው ሂዝቦላህ ለሚተኩሳቸው ድሮን እና ሮኬቶች ምላሽ ለመስጠት መሆኑን በመግለጽ ተከራክራለች። በተኩስ አቁም ስምምነቱ ሂዝቦላህን ያላካተተ ቢሆንም እስራኤል የምታከብር ከሆነ ለስምምነቱ እንደሚገዛ አስታውቆ ነበር። የተኩስ አቁሙ በቤይሩት ሌሎች የአገሪቱ ክፍሎች የሚካሄደውን ጥቃት በአብዛኛው ቢቆምም በደቡባዊ ሊባኖስ ግን የሚካሄደው ድብደባ እስካሁን እንደቀጠለ ነው። ፕሬዝዳንት ፑቲን እና አቻቸው ፕሬዝዳንት ዶናልድ ትራምፕ በስልክ ረጅም ሰዓታት እንደተመካከሩ መረጃዎች እየጠቀሱ ይገኛሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ90 ደቂቃ የቆየ ስልክ ውይይት ማድረጋቸው ተገልጿል። 90 ደቂቃ ማለት ደግሞ ወደ 3 ሰዓት ገደማ ማለት ነው። ሁለቱም መሪዎች በመካከለኛው ምስራቅና በፋርስ ባህረ ሰላጤ ስላለው ውጥረት በሰፊው የመከሩ ሲሆን ፑቲን ትራምፕ ከኢራን ጋር ያለውን የተኩስ አቁም ለማራዘም የወሰኑትን ውሳኔ እንደሚደግፉ አስታውቋል። ሆኖም በቴህራን ላይ የሚደረግ ወታደራዊ እርምጃ ለዓለም አቀፉ ማህበረሰብ አስከፊ መዘዝ እንዳለው በመግለጽ ሞስኮ ለችግሩ መፍትሄ ለመስጠት ዝግጁ መሆኗን ገልጸዋል። ስለ ዩክሬን ጉዳይ በሰፊው የመከሩ ሁለቱ መሪዎች ጦርነቱን ለማቆም በሚቻልባቸው መንገዶች ላይ ተመሳሳይ ግምገማዎችን ያንጸባረቁ ሲሆን ፕሬዝዳንት ፑቲን በመጪው የድል ቀን በዓል ምክንያት ጊዜያዊ የተኩስ አቁም እንደሚደረግ ሐሳብም አቅርበዋል። ዶናልድ ትራምፕ ይህንን ጅምር በመደገፍ በዓሉ በናዚዝም ላይ የተገኘውን የጋራ ድል የሚያስታውስ መሆኑን በመግለጽ አዎንታዊ ምላሽም ሰጥተዋል። ከውይይቱ በኋላ ትራምፕ ለጋዜጠኞች በሰጡት መግለጫ ከፑቲን ጋር በጣም ጥሩ ውይይት ማድረጋቸውና በአንጻራዊ ሁኔታ በፍጥነት መፍትሄ ላይ እንደሚደረስ ተስፋቸውንም ገልጸዋል። በዚሁ ውይይት ላይ ፕሬዝዳንት ፑቲን በዶናልድ ትራምፕ ላይ የተሰነዘረውን የግድያ ሙከራ በጥብቅ በማውገዝ ማንኛውም አይነት ፖለቲካዊ ጥቃት ተቀባይነት የሌለው መሆኑን እሳቸውም አያይዘው ገልጸዋል። በወዲህ በኩል ደግሞ አሜሪካ የ$400 ሚሊዮን ወታደራዊ እርዳታ ለዩክሬን እንደለቀቀች እየተገለጸ ይገኛል። እንደ ፔንታጎን ጸሐፊ ፔት ሄግስቴት ገለጻ ገንዘቡ አስቀድሞ የተመደበ ሲሆን ዓላማውም የመከላከል አቅምን ለማጠናከር ነውም ተብሏል። ገንዘቡ
በኮንግረስ የጸደቀው በ2026 የመከላከያ በጀት በዩኤስኤአይ ፕሮግራም ስር ሲሆን ይህም በአሜሪካ ኩባንያዎች ለዩክሬን የሚመረቱ የጦር መሳሪያዎችን የገንዘብ ድጋፍ የሚያደርግ ነው። ይሁን እንጂ ፔንታጎን እንደገለጸው ገንዘቡ እስካሁን ውል አልተገባበትም፣ አጠቃቀሙም ዩክሬንን ለመግዛት በምትመርጣቸው የጦር መሳሪያዎች ላይ ይወሰናል ሲል አያይዞ ዘግቦታል። አሜሪካ ደግሞ ጦሯን ከአውሮፓ ልታስወጣ እንደምትችል እየተገለጸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኙትን የአሜሪካ ወታደሮች ቁጥር ለመቀነስ ማሰባቸውን አስታውቋል። ይህ ውሳኔ የመጣው በኢራን ጦርነት ጀርመን ለአሜሪካ በቂ ድጋፍ ባለማድረጓ ነውም ተብሏል። በአንጻሩ የጀርመን መራሄ መንግስት ፍሬድሪክ መርዝ በቅርቡ በአንድ መድረክ ላይ ኢራናውያን ከጠበቅነው በላይ ናቸው ሲሉ ማሞካሸታቸው ትራምፕን አስቆጥቷቸዋል። መርዝ ኢራን የኒኩለር ፕሮግራም ቢኖራትም ችግር እንደሌለው ተናግረዋል። በዚህ ምክንያት ሆዳቸው ቂም አዝሎ ዶናልድ ትራምፕ ከአውሮፓ የሚገኙትን በተለይ ደግሞ ከጀርመን የሚገኙትን ወታደሮቿን ለመቀነስ እያጤኑ እንደሆነ ገልጸዋል። በመጨረሻም በኢራን ላይ ሌላ ከባድ እንዲሁም ደግሞ አሳሳቢ ሌላ ጥቃት ሊፈጸምባት ይችላል ሲባል ስጋት ውስጥ ተገብቷል። የአሜሪካ ጦር ማዕከላዊ እዝ ኢራንን እንድትደራደር ጫና ለመፍጠር አጭርና ኃይለኛ የጥቃት ዘመቻ ለማካሄድ እቅድ ማዘጋጀቱን አክሲዮስ ዘግቧል። ትራምፕ ኢራን የባህር ላይ እገዳውን ለማንሳትና የሆርሙዝ ሰርጥን እንደገና ለመክፈት ያቀረበችውን ጥያቄ ውድቅ ማድረጉንና ኢራን የአሜሪካን ጥያቄዎችና የኒኩለር ስምምነት እስክትቀበል የባህር ላይ እገዳው እንደሚቀጥል አክሲዮስ ተናግረዋል። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች፣ ዓለም እንግዲህ እንደዚህ አረፋፍዳለች፣ ዓለም እንግዲህ እንደዚህ ውላለች። እንዲህ አይነት ትኩስ ወሬዎችን ማግኘት የምትፈልጉ ከሆነ ይህ ወሬ ነጋሪ የተሰኘው ዩቲዩብ ቻናላችን ጥሩ አማራጭ ነው። ሰብስክራይብ እያደረጋችሁ የቤተሰቦቻችን አባል እንድትሆኑ ስለየጋበዝኩኝ ወሬ የሚሽ ወዳጅ ዘመዶች ካላችሁ ደግሞ ሼር አድርጉላቸው እያልኩኝ ለዛሬው ለዕለተ አርብ ሚያዝያ 23 2018 ዓመተ ምህረት የተዘጋጀላችሁ አጫጭር ዜናዎች እነዚህን ይመስላሉ። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።